ጓደኛችሁ አራስ ሆና ባሏ ሌላ ሴት ጋር ግንኙነት እንዳለው በአይናችሁ ብታዩ ምን ታደርጋላችሁ? ትነግሯታላችሁ? በዚህ ጉዳይ ላይ ጓደኞቼ ጋር እየተጨቃጨቅን ነው፣ እናንተ ብትሆኑ ምን ታደርጋላችሁ? ብላ ቪዲዮ ስለሰራች ሴት ሌላ ወንድ መልስ ሰራ። ምን አገባሽ የምትነግሪያት? ትዳሯ እንዲፈርስ ትፈልጊያለሽ ወይስ ሌላ ምክንያት አለሽ? ሲል እስኪ ቪዲዮውን ተመልከቱና የራሳችሁን ሀሳብ ስጡበት። በጣም ከጓደኞቼ ጋር ሲያጨቃጨቀኝ ስለነበር ነውና እናንተ ፍረዱ። እንዴት ጓደኛችሁ አራስ ናት? አራስ ስላችሁ በቃ ልክ ወልዳ ቤቷ ገብታ ሳምንት እንኳን አልሆናትም እና አዲስ አራስ ናት ማለት ነው። እና የኔ ጥያቄ ማለት ነው የዚች ምስኪን አራስ ባለቤት ማለት ነው ከሌላ ሴት ጋር ሲማግጥ በአይን በብረታችሁ ብታዩት ከሌላ ሴት ጋር ሲማግጥ ማለት ነው ትነግሯታላችሁ? ምንድነው የምታረጉት? ምን አገባሽና ነው የምትናገሪው? ምን አገባሽና ነው በሰው ትዳር ውስጥ አልቀመገቢው? ምን አገባሽና ነው የሰው ቤተሰብ የምታፈርሽው? እቺ አራስ ገና አጥንቷም ያልጠነከረ ያልበረታችን ሴት እንደዚህ አይነት መርዶ ልንገር ብላችሁ ምስተወሩ አታፍሩም? ይሄ ፈታላ የሆነ ህዝብ በሰው ትዳር በሰው ኑሮ በሰው ህይወት ላይ በቃ እንደፈተላችሁ ነው። በቃ ምን አገባሽ? አያገባሽ። ልንገራት አያገባሽ።